ተከታታይ ድራማ ወይንም በተለያዩ አማራጮች የሚቀርቡልን ሲሪሶች ከቅርብ ጊዜ ወዲህ በጣም ተወዳጅነትን ከማትረፋቸውን ባሻገር የተለያዩ የዓለም ክፍላትን ተሻግረው ተቀባይነትን ሲያገኙ መመልከት እየተለመደ መጥቷል። ይህንንም ከክፍለ ዘመናት አንድ ጊዜ የሚገኝ ክስተት መስሎ እንዲታይ ምክንያት የሆነው የፕሮዳክሽን አቅም፣ የተዋናዮች ጥምረት፣ የስክሪፕት አጻጻፍ እንዲሁም የታሪኩ ፍሰት ብሎም የዳይሬክተሮች መልካም ያረፈበት ነው። ዛሬ የምንመለከታቸው ከተለያዩ ሀገራት የተመራረጡ የዓለማትን ትኩረት የሳቡ ድንቅና ተወዳጅ የሆኑትን ምርጥ ሲሪሶችን ነው። አምስተኛ መኒ ሄስት ወይንም ላካሳ ዴ ፓፔል በመባል የሚታወቀው የስፔን ሲሪስ ሲሆን 8 ያልተለመዱ ዘራፊዎች በስፔን ታሪክ ውስጥ እጅግ በጣም በርካታ ቢሊዮን ዩሮ ዘረፋ ለመፈጸም የሚያደርጉትን ጥረት የሚያሳይ ሲሆን ታሪኩ ሙሉ በሙሉ ልብ ወለድ ነው ማለት ይቻላል። ይሁን እንጂ ከገሃዱ ዓለም ክስተቶችና አንዳንድ የባንክ ዘረፋዎች ጋር ሲነጻጸር ከባንክ ዘረፋዎች የተወሰደ ነው። ነገር ግን አርጀንቲና ውስጥ ከተከሰተው የባንክ ዘረፋ ጋር አንዳንድ ነገሮቹ ይመሳሰላል። አራተኛ ስኩዊድ ጌም። የደቡብ ኮሪያው ስኩዊድ ጌም ሰርቫይቫል ትሬለር ሲሪስ ሲሆን 456 ተጫዋቾች ጌሙ ላይ የተሳተፉበት ዋነኛ ምክንያት ከአቅማቸው በላይ በሆነ ዕዳ ውስጥ ስለተዘፈቁና ያንኑን ገንዘብ መክፈል ስላልቻሉ ሕይወታቸውን አስይዘው ቁማር ይጫወታሉ። ታዲያ ከነዚህ 456 ተጫዋቾች መጨረሻ ላይ በሕይወት የሚቀረው አንድ ሰው ሲሆን እሱም የ4.6 ቢሊዮን ወይንም የ39.8 ሚሊዮን ዩኤስዲ ዶላር አሸናፊ ይሆናል። ታዲያ ይሄ የሕይወት ቁማር ጨዋታ እያሳዘነ የሚያስቅ የዓለምን ትኩረት በአንድ ጊዜ ሊስብ የቻለ ድንቅ የደቡብ ኮሪያ ሲሪስ ነው። በነገራችን ላይ ስለ ስኩዊድ ጌም ያልተሰሙ ነገሮችና ደራሲው ምን አይነት ፈተናዎችን አልፎ ስኩዊድ ጌምን እንደሰራ በሌላ ቪዲዮ ሰርች ያስቀምጬላችኋለሁ። እሱንም ገብታችሁ ይዩት። ሶስተኛ ዘ ቫምፓየር ዲያሪስ። ቫምፓየር ሲባል ገና በአእምሯችን የሚመጣው በጥንት ጊዜ የተፈጠረ አፈ ታሪክ ሲሆን ቫምፓየሮች ሱፐርናቹራል ወይንም የማይሞቱ እና በህይወት ያሉ ሰዎችን ደም በመጠጣት ለዘላለም እዚች ምድር ላይ የሚኖሩ ሰዎች አድርገን እንቆጥራለን። ነገር ግን ይህ በሙሉ አፈ ታሪክና እነሱም ደግሞ አፈ ታሪካዊ ፍጥሮች ናቸው። ታዲያ ይህ አፈ ታሪክ በርካታ የቫምፓየር ፊልሞችን ከመስራት አላገዳቸውም። The Vampire Diaries መተላለፍ የጀመረው ከሴፕቴምበር 10 2009 እስከ ማርች 10 2017 ነበር። በአጠቃላይ የሲሪሱ ሀሳብ አንዲት ቲኔጅ ወይንም ከ19 ዓመት በታች ወጣት ሴት ልጅ ከክላሷ ተማሪ ፍቅር ይይዛታል። ነገር ግን ኤሌና ሳታውቅ ያፈቀረችው የ171 ዓመቱን የወጣት ገጽታን የተላበሰው ስቲቨን ሳልቫቶር የተባለ ቫምፓየር ነበር። ከትንሽ ጊዜያት በኋላ ታላቅ ወንድሙ ዲሜን ሳልቫቶር ደግሞ ከኤሌና ፍቅር ይዘዋል። የእነዚህ የሶስቱ የፍቅር ታሪክና በፊልሙ አጠራር ላቭ ትራያንግል ድራማውን ይበልጥ አጓጊ አድርጎታል። ሁለተኛ ፍሬንድስ። ከ1994 ጀምሮ ለ10 ተከታታይ ዓመታት የተላለፈው ፍሬንድስ ሲትኮም ፊልም ታሪኩን ከስሙ እንደምትረዱት በ6 ጓደኛ ማቾች መካከል ያደረገ ሲሆን እነሱም የሚኖሩት በአንድ አፓርትመንት ውስጥ በተለያየ ቤት ሆነው የሚያጋጥማቸውን የህይወት ፈተና፣ የፍቅር ታሪክ እንዲሁም የስራ ሁኔታቸውን ሼር በማድረግ በልዩነታቸው ውስጥ ሳቅን ፈጥረው የሚኖሩ ጓደኛ ማቾች ናቸው። የዚህ ሲትኮም ዝነኝነት ከአሜሪካም አልፎ በመላው ዓለም ተወዳጅነትን ያተረፈ አስቂኝ ሲትኮም ተብሎለታል። አንደኛ ጌም ኦፍ ትሮንስ። 8 ሲዝኖች ያሉት ይህ የብሪቲሽ ተከታታይ ድራማ በተለያዩ ጊዜያት የተዘጋጁትን አዋርዶች እንዳለ ጠራርጎ ወስዷል። ነገሩ እንዴት መሰላችሁ?
ጌም ኦፍ ትሮንስ መሰረቱን ያደረገው በአ ሶንግ ኦፍ አይስ ኤንድ ፋየር በተሰኘው ተከታታይ መጽሐፍ ሲሆን ቀድሞውን መቼቱን አሜሪካ አድርጎ ኋላ ላይ በብሪቲሽ ሊሰራ ችሏል። እስካሁን ድረስ በጌም ኦፍ ትሮንስ ከ757 እጩዎች ውስጥ 272 ሽልማቶችን አሸንፏል። ሾውም በጊነስ ቡክ ደረጃም በዓለም አቀፍ ትልቁና በጣም ከፍተኛ ሽልማቶችን ያገኘ የቲቪ ድራማ በመባል በድንቃድንቅ መዝገብም ስሙ ሊሰፍር የቻለ የዓለማችን አንደኛ ደረጃ ላይ የተቀመጠ ተከታታይ ነው። ለእናንተስ እስኪ በጣም የምትወዱት ተከታታይ ድራማ የየት ሀገር ነው? ምን የሚል ነው? እስኪ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰላም ቆዩልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቻው ቻው።